ዓለም ሰው ሰውነቱን እንዲጠላ የሚያደርጉ ዘግናኝ የተፈጥሮ አደጋዎችን አስተናግዳለች። በሕይወት ለመትረፍ ሲሉ የወለዷቸውን ልጆቻቸውን እንደ ሸቀጥ የሸጡ፣ ልጅ የሌላቸው ደግሞ ሰው ማለትም የሰው ስጋን ጭምር መብላት በመጀመር ሕይወታቸውን ለማቆየት ሞክረዋል። 3 ሚሊዮን ሰዎች ሕይወታቸው አለፈ። ጎርፉ ሰዎችን እየዋጠ ከመሬት በታች አደረጋቸው። ለመሮጥ ለማምለጥ የማይመች አደጋ ሚሊዮኖችን በላ። በምድሪቷም የጨለማ ጊዜ ሆነ። ዓለም ተሸበረች። ይህ ጉድ የፈጣሪ ቁጣም ነው አለች። የአንድ ሀገር 45 በመቶ ሕዝብን የጨረሰው አውሎ ነፋስ ምድሪቷን ገለባብጦ ጋራና ሸንተረሩን ደርምሶ መሬትን ናጣት። 300,000 ሰዎችን ከግድግዳ ጋርና ከሌሎች ግዑዝ አካላት ጋር እያጋጨም ገደለ። ዓለም ያላስተናገደችው ልትቋቋመው ያልቻለችው የተፈጥሮ አደጋ እጅግ በርካታ ነው። ሳይንስ መልስ መስጠት የተቸገረላቸው፣ መፍትሄው እኛ ጋር ነው የሚሉ ምዕራባውያን ፈጣሪ እንዳለ የተገነዘቡባቸው፣ ለምድር ዱብዳ የሆኑ የመኖር ህልውናን ያናጉ ክስተቶች ዓለም በየወቅቱ ታስተናግዳለች። መንግስታት ማምለጫ ቀዳዳ ያጣሉ። ህዝቡ ወደ መንግስቱ ሳይሆን ወደ ፈጣሪ ቀና ብሎ ተንበርክኮ መለመን ይጀምራል። እንደ አውሮፓውያን አቆጣጠር 1931 ከሰኔ ወር ጀምሮ እስከ ነሐሴ ቻይና በታሪኳ ተወዳዳሪ የሌለውን በዓለም ላይም ከታዩ ትላልቅ የተፈጥሮ አደጋዎች መካከል አንዱን እንድታስተናግድ ተገደደች። ጎርፉ በቻይና ከተማዎች ላይ ከሰዎች ከህንፃዎችም ቁመት በላይ ይተኛ ነበር። ሀበሾች ደራሽ ይሉታል። ሳይታሰብ የሚመጣን ጎርፍ ቻይናም ያላሰበችው ደራሽ ጎርፍ አጥለቀለቃት። የቻይና ከተሞች ውሃን፣ ናንጂንግና ሌሎች ዋና ዋና የቻይና ከተሞች በጎርፉ ተዋጡ። በየአካባቢው የነበሩ ሰዎች እግሬ አውጭኝ ማለት አልቻሉም። እግሬ አውጭኝ የሚባለው ማምለጫ መሮጫ ቀዳዳ ባለበት ቦታ ብቻ ነው። ገና ለመሮጥ አንድያ ነፍስን ለማዳን አንድ እርምጃ ሲጀምሩ ውሃው ይውጣቸው ነበር። ጎርፉ በቅጽበት እንደተከሰተም 150,000 ቻይናውያን በውሃው ተበልተው ሰምጠው ሞቱ። ጎርፉ በመቆየባቸው ከ100 ቀናት በላይ በተከሰተው የሰዎች ሞት ይህ ሩቡ እንኳን የሚሆን አይደለም። ጎርፉ በቆየባቸው 3 ወራት ገደማ 3 ሚሊዮንና ከዛ በላይ ሰዎች ሕይወታቸውን አጥተዋል። በዚህ የጎርፍ አደጋ ተከትሎ በተከሰቱ የምግብ እጥረት እንዲሁም የኮሌራ በሽታ ደግሞ ከ100,000 በላይ ቻይናውያን ሕይወታቸው አልፏል። ከ1928 እንደ አውሮፓውያን አቆጣጠር እስከ 1930 ቻይና ለረጅም ጊዜ በድርቅ ተመታች። ተከታዩ የ1930 እና 31 ክረምትም ለቻይናውያን ከባድ ነበር። በተራራማ ቦታዎች ላይ ከፍተኛ በረዶና የበረዶ ክምችት ተፈጠረ። እንደ አውሮፓውያን አቆጣጠር በ1931 መጀመሪያ ላይ የበረዶ መቅለጥና በረዶ ወደ ታችም ይፈስ ጀመር። እንዲሁም ከባድ የበልግ ዝናብም በያንግዙ ላይ ደረሰ። በተለምዶ ክልሉ በጸደይ በጋና በመኸር ወቅት 3 ጊዜ በከፍተኛ ሁኔታ በውሃ መሞላት አጋጠመው። ይሁን እንጂ በ1931 መጀመሪያ ላይ አንድ የማያቋርጥ የጎርፍ መጥለቅለቅ ተከሰተ። ይህ ቻይናውያን የሚረሱት አይደሉም። በወቅቱ የቻይና መንግስት በጎርፉ 25 ሚሊዮን የቻይና ነዋሪዎች ጉዳት ደርሶባቸዋል ሲል፣ የታሪክ ተመራማሪዎች ደግሞ የለም ቁጥሩ ተቀንሷል፣ ጉዳት የደረሰባቸው ከ53 ሚሊዮን በላይ ሰዎች ናቸው በማለት ማስረጃውን አወጡት። ምንጮች የሟቾችን ቁጥር ከ2 ሚሊዮን በላይ ከፍ ሲያደርጉት ከ3.7 እስከ 4 ሚሊዮን ሰዎች ሞተዋል በማለት
ተመራማሪዎች ቁጥሩ ተቀንሷል ሲሉ ይከራከራሉ። አደጋው የሸቀጦች ዋጋ በፍጥነት እየጨመረ እንዲሄድ አድርጓል። ኢኮኖሚም ተቃውሷል። የአደጋው ስነ ምህዳርና ኢኮኖሚያዊ ተጽዕኖዎችም ተደምረው ብዙ አካባቢዎች ወደ ረሃብ እንዲገቡም አድርጓል። ምግብ ባለመኖሩም ሰዎች የዛፍ ቅርፊት፣ አረምና አፈርን የተመገቡ ሕይወታቸውን ለማቆየት ጥረት ያደርጉ ነበር። አንዳንዶች ታዲያ በሕይወት ለመትረፍ ሲሉ ብቻ የወለዷቸውን ልጆቻቸውን እንደ ሸቀጥ ሸጡ። ሌሎች ደግሞ ሰው ማለትም የሰው ስጋ ጭምር መብላት ጀመሩ። ቻይናውያን በዚያን ወቅት ምንም ቢያገኝ ይበላሉ። ከዚያን ወቅት ጊዜ በኋላ ነው ታዲያ በቻይና ትላትል ሳይቀር ሁሉም የሚግበሰበሰው። ምክንያቱም በዚያን ወቅት አጥተው ተቸግረው የሰው ስጋ እስከ መብላት ደርሰው ነበር። ታዲያ ያገኙትን ወደ አፋቸው መክተት ጀመሩ። ሁሉም አልጎዳቸውም። ታዲያ ምን ገዷቸው? ከዚያ በኋላ ረሃብን ማምለጫ ያደረጓቸው እነዛ ከዚህ ቀደም የተከለከሉ ምግቦች ለቻይናውያን አዲስ የምግብ ቡፌ ላይ የሚቀመጡ በየአይነቶች ሆኑላቸው። እንደ አውሮፓውያን አቆጣጠር በ1970 የኢቦላ አውሎ ነፋስ ወይም ታላቁ ሳይክሎን በመባል የሚታወቅ አውሎ ነፋስ በምስራቅ ፓኪስታን ማለትም በአሁኗ ባንግላዴሽና በህንድ ምዕራብ ቤንጋል በህዳር 12 ቀን 1970 የደረሰ ዓለም ካስተናገደቻቸው ከባድ አውሎ ነፋሳት መካከል ግንባር ቀደሙን ቦታ የሚይዘው አውሎ ነፋስ በምድራችን ተከሰተ። በአውሎ ነፋሱም ቢያንስ 300,000 ሰዎች ሞቱ። እንደ አውሮፓውያን አቆጣጠር ህዳር 8 ቀን በማዕከላዊ የቤንጋል ቤይ ላይ አውሎ ነፋሱ ለመጀመሪያ ጊዜ ተከሰተ። ቀጥሎ መጠኑን እየጨመረ ወደ ሰሜን ተጓዘ። አውሎ ነፋሱ በሰዓት 185 ኪሎ ሜትሮችን ይነፍስ ነበር። ህዳር 10 እንዲሁም 11 ላይ ከሰዓት በኋላ በምስራቅ ፓኪስታን የባህር ዳርቻ ላይ አውሎ ነፋሱ ከፍተኛ የሆነ ድምጽ በማሰማት ወደቀ። አውሎ ነፋሱ በርካታ የባህር ዳርቻዎች ደሴቶችን አውድሟል። መንደሮችን ጠራርጎ በማውደም በክልሉ የሚገኙ ሰብሎችን ድምጥ ማጣቸውን አጥፍቷል። በአፓልጃል ታዝሙዲን ከተማ ከ167,000 ህዝብ በላይ በአውሎ ነፋሱ ህይወቱን አጥቷል። ይህም ከአጠቃላይ የከተማው ነዋሪዎች 45% ያህሉ ህይወታቸውን እንዲያልፍ አድርጓል ማለት ነው። ራዲዮ ፓኪስታን እንደዘገበው በቺታንጎንግ አቅራቢያ ባሉት 13 ደሴቶች በህይወት የተረፈ አንድም ሰው አልተገኘም። ከ3.6 ሚሊዮን በላይ ሰዎች በአውሎ ነፋሱ በቀጥታ ተጎድተዋል። እንዲሁም አጠቃላይ በአውሎ ነፋሱ የደረሰው ጉዳት በወቅቱ 86.4 ሚሊዮን የአሜሪካ ዶላር ሲሆን አሁን ባለንበት የዶላር ዋጋ ከ700 ሚሊዮን ዶላር በላይ ማለት ነው። በአካባቢዎቹ የነበሩ 85% የሚሆኑ ቤቶች ሙሉ በሙሉ ወድመዋል። ይህም ከፍተኛ የኢኮኖሚ ቀውስን አስከትሏል። በክልሉ ውስጥም 90% የሚሆኑት ሰዎች አሳ አጥማጆች የነበሩ ሲሆን የባህር አሳ አጥማጆቹ ከባድ ኪሳራ ውስጥም ገብተዋል። 9,000 የባህር ማጥመጃ ጀልባዎች በአውሎ ነፋሱ ወድመዋል። ከ77,000 የባህር ላይ አሳ አጥማጆች መካከል 46,000ዎቹ በአውሎ ነፋሱ ሞተዋል። 40% የሚሆኑት የተረፉት ሰዎች ክፉኛ ጉዳት ደርሶባቸዋል። በአጠቃላይም 65% የሚሆነው የባህር ዳርቻው የአሳ ማጥመድ አቅም በአውሎ ነፋሱ ወድሟል። 63 ሚሊዮን ዶላር የሚገመቱ ሰብሎችን በማውደሙና 280,000 የቀንድ ከብቶችን በማጥፋቱ የግብርና ዘርፉን በተመሳሳይ መልኩ አድርገውታል። ከአውሎ ነፋሱ ከ3 ወራት በኋላ 75% የሚሆነው ህዝብ ከእርዳታ ሰራተኞች ምግብ ይቀበል የነበረ ሲሆን ከ150,000 በላይ የሚሆኑት ደግሞ ምግባቸውን መሸፈን ባለመቻላቸው በእርዳታ ላይ ተመርኩዘው ህይወታቸው መርተዋል። የኢቦላ አውሎ ነፋስ የውሃ አቅርቦት በመቀነሱ ምክንያት
በክልሉ ውስጥ የኮሌራና የታይፎይድ በሽታዎችን በከፍተኛ ሁኔታ ወደ ህዝቡ ልኮ ህዝቡን ሲያሰቃይ ከርመዋል። ማክሰኞ ጥር 12 ቀን 2010 እንደ አውሮፓውያን አቆጣጠር ሃይቲ በከባድ ርዕደ መሬት ተንቀጠቀጠች፣ ተናወጠች። ከመሬት መንቀጥቀጡ ወደ 3 ሚሊዮን የሚገመቱ ሰዎች ተጎዱ። የ222507 ሰዎችም ህይወት አለፈ። የመሬት መንቀጥቀጡ በፖርቶ ፕሪንስ፣ ጃክሜል እና ሌሎች የክልሉ ከተሞች ከፍተኛ ጉዳትን ማደረሱ። በሃይቲ የመሬት መንቀጥቀጥ የፕሬዝዳንቱ ቤተ መንግስት፣ የብሔራዊ ምክር ቤቱ ህንፃ፣ የፖርቶ ፕሪንስ ካቴድራል እና የከተማው ዋናው እስር ቤትን ጨምሮ ታዋቂ ታሪካዊ የሆኑ ህንፃዎች ወድመዋል። በመሬት መንቀጥቀጡም ከሞቱ ሰዎች መካከል የፖርቶ ፕሪንስ ሊቀ ጳጳስ የሆኑት ጆሴፍ ሰርጅ ሚዮት እንዲሁም የተቃዋሚ መሪው ሚካ ጋይላርድ ይገኙበታል። በታሪክ በዓለም ላይ ታየው ግዙፉ ቴሌቶን ጥር 22 እንደ ፈረንጆቹ አቆጣጠር ላይ የተደረገ ተስፋ ለሃይቲ ተብሎም ተሰየመ። ቴሌቶኑ በአንድ ቀን ብቻ 58 ሚሊዮን ዶላር ሰበሰበ። በመሬት መንቀጥቀጡ የመገናኛ ዘዴዎች፣ የአየር የመሬትና የባህር ማጓጓዣ ተቋማት፣ ሆስፒታሎችና የኤሌክትሪክ አውታሮች ተበላሽተዋል። ይህም የህይወት ማዳንና የእርዳታ ጥረቶችን አስተጓጉሏል። አደጋው በማን ላይ እንዳለ ለመረዳትና ለማወቅ አስቸጋሪ ሆኗል። የአየር ትራፊኩ መጨናነቅና የበረራዎች ችግርም የእርዳታ ስራን የበለጠ ውስብስብና አስቸጋሪም አድርገውት ነበር። በዚህ ሃይቲ ከ15 ዓመታት በፊት ባስተናገደችው የመሬት መንቀጥቀጥ 222570 ሰዎች ሞተዋል፣ 300,000 ሰዎች ቆስለዋል፣ 1.3 ሚሊዮን ሰዎች ተፈናቅለዋል፣ 97,000 ቤቶች ድምጥማጣቸው ጠፍቶም ወድመዋል። ሃይቲ በጊዜ ሂደት እርስ በርስ በሚንሸራተቱ ግዙፍ አለቶችና ትላልቅ የምድር ቅርፊቶች መካከል ባለው መስመር ላይ ተቀምጣለች። ይህም ለተደጋጋሚ የመሬት መንቀጥቀጥ ይዳርጋታል። ይህ የ2010 የመሬት መንቀጥቀጥ ግን ሙሉ ለሙሉ በሚባል ሁኔታ የመውደም እጣ ፋንታ ገጥሞታል። በድጋሚ ሃይቲን ለመገንባትም በዓለም አቀፍ የሁለትና የባለ ብዙሃን ለጋሾች አዲስ የገንዘብ ድጋፍ ተሰብስቦ ዳግም ልትገነባ ትችላለች። ይህ የመሬት መንቀጥቀጥ በሀገራችን ከሰሞኑ በርካቶችን አስሸብሯል። ምሁራን ይሄ ነው የሚባል መላ ሊዘይዱ አልቻሉም። መቼ ይከሰታል? የርዕደ መሬቱ መጠንስ ምን ይመስላል? አሁን በርካቶች ተጨንቋል። ዓለም ግን በዚህ መልኩ ከባባድ ተፈጥሯዊ አደጋዎችን አስከትላ እየተጓዘች ትገኛለች። አሜሪካም በግዙፉ ሰደድ እሳት እስካሁን 30 የሚጠጉ ዜጎቿን በሞት አጥታለች። አሁንስ ምን ይፈጠር ይሆን?